ቲክቶክም ይከፍልሃል ከሁሉም ግን ሲከፍልህ ብዛቱ ያስደነገጠህ አለ አው አሁን የዩቲዩብ የምናምን ብዙ አይገርምም ለምን በቃ የሚታወቅ ነው obviously ይታወቃል ግን በጣም ያስገረመኝና የመጀመሪያውን ክፍያ ስቀበል የደነገጥኩት የቲክቶክ ነው የቲክቶክ በፍጹም አላመንኩም ነበር ማለት ያው አካውንቲም የኔ ሀገር ውስጥ አካውንትም አይደለም የቲክቶክ የውጭ ቻናል ነው የውጭ አካውንት ነው የቲክቶኩ ማለት ነውና ልክ መጀመሪያው almost 15 ቀን ሪፖርቱን ልክ እንደገባልኝ ማለት ነው ቲክቶክ ላይ ልክ ስመለከተው ወላሂ ማመን ነበር የተሳነኝ almost ወደ $800 ምናምን ነበር በአንድ ቪዲዮ ነው almost አንድ ቪዲዮ ለቀቅኩኝ በአንድ ቪዲዮ ነው $800 ምናምን የሰራሁት በአንድ ቪዲዮ ቲክቶክ ላይ ማለት ነውና $800 ምእመናን ወደ ብር ስንቀይረው ስንት ይሆናል በጣም ነበር ማለት ቲክቶክ ላይ actually ብዙ ሰው አያገኝም ገንዘብ ቲክቶክ ላይ ኦልሞስት በፕሮሞሽን ነው የሚያገኙት ቲክቶከሮች ብዙ የኔ አካውንት ደግሞ ኦሬዲ የውጭ አካውንት ነው የቲክቶኩ ማለት ነው የምሰራው ኮንቴንት የውጭ ኮንቴንት ነውና ልክ ሲከፍል መጀመሪያው ገቢ ሲገባ በጣም ነበር የገረመኝና በጣም ሾክ አላመንኩ አላም ጀሚላ ኑራ ሳይዋት እንዴ ጀሚላ አልኳት የቲክቶክ ክፍያ ገባ አልኳት ቲክቶክ ዳሽቦርድ ላይ ሂጂ ከክፍያ ዶላር አለች አይደል ልክ እሷ ላይ ሪፍሬሽ እና አሳድርገው አሁንም አለ አይው ገባኩ አልኳትና አላመነችኝ ነበርና ግን አልহামዱሊላህ እኔ ቲክቶክ ላይ እስላማዊ ኮንቴንት ነው የምሰራው ያ ነገር ራሱ ለቅቄ አይደለም ላይቭ ላይ ተቀምጬ ቻሌንጅ አድርጌ አይደለም እስላማዊ ኮንቴንት ብቻ ነው አሁንም ለቀበት ቲክቶክ ፕላትፎርሙ ራሱ ጊፍትም አይደለም አይደል ጊፍትም ከፕላትፎርሙ ራሱ ፌስቡክም ይከፍላል ትላለህ ይከፍላልም ይባላል አሁን ብዙዎቻችን ፌስቡክን የምንጠቀመው ለሐሜት አንደኛው ዝም ብሎ ቲርኪ ሚርኪ ነገር እንትን ለማለት ገብቶ የሆነ ጊዜ ለማሳለፍ ምናምን ነው ብዙዎቻችን እኔን ጨምሮ ግን በፌስቡክ ላይ ቪዲዮ ፖስት በማድረግ ሳምቲንግ ፖስት ኢቭን ስቶሪ በማድረግ ገንዘብ ማግኘት ደግሞ ይቻላል አሁን አንተ ፌስቡክ ይከፍልሃል አው እንደሚከፍል ማሳይቻለሁ ብሩን አይቶታል ያው እሱ ለሱ ፐብሊክሊ ለፕራይቬሲም ዩቲዩብ እንትንም አይፈቅድም ዩቲዩብ ህግም ባሳየው እዚህ ጋር የሰዎችን ፕራይቬሲ ገቢ መጥ ማሳየት ስለማይቻል ዩቲዩብ ህግ ስለማይፈቅደው እንጂ ማሳየት የሚቻላልና ይከፍላል ፌስቡክ በኦሪጂናል ኮንቴንት የራስህ ፖስቶች የራስህ ቪዲዮ የምትለጥፍ ከሆነ የሰዎችን ለምሳሌ ቆርጠ አንተ ሌባች ብለጥፈው ፌስቡክ ያማ ከሆነማ ሌባ ነህ አጭበርባሪ ነህ እንደዛ ከሆነ ከመስረቅ እኮ አይተናነስ ለዛ ነው ዩቲዩብ አንዱ ጥሩ ጎኑ ምንድነው አንተ ሐሳብን አስጨንቀ የራስህን ነገር ስራ እንጂ እሱ ያስጠብቅልሃል አንዲትም ሰው እንዳይነካብ ሪፖርት ቆይ ይመጣልናል ለምሳሌ አንዳንድ ሰዎች ከቪዲዮአችን ላይ ከቶታሉ 2 ደቂቃውን ቆርጠው ፖስት ያደርጋሉ እኛ ጋር ኮፒራይት ኢሜል ይደርሰናል ሳምቲንግ ይመጣልናል እዛ ስንገባ ማስወገድ የፈለከው እንትን ትላለህና ፌስቡክም እንደዛ ነው የምትለኝ ይጠብቅልሃል አሁን ፌስቡክ ኮንቴንት ራይት ማኔጅመንት አለው ማለት ከሌሎች ፌስቡክ ምናባት አላቅም ያንተ ይኖር አይኖር የመብትነት የራስህ መብት ስራ ማስጠበቂያ ልክ እንደ ዩቲዩቡ ዳሽቦርድ አለውና እዛ ዳሽቦርድ ላይ ማን እንደወሰደብህ ሞኔታይዜሽን ኦን እና ኦፍ ማድረጊያ ሁሉ ቦታ አለውና ክሬተር ስቱዲዮ አለው የፌስቡክ እና እዛ ላይ በፖስቶች በፎቶ በቪዲዮ በስቶሪ ክፍያ ይከፍላል ይሄን ስናገር ግን ኦሪጂናል ኮንቴንት ካልሆነ ሞኔታይዜሽኑ ቦታም ኦን አይሆንም ኢሊጂብል መሆንም አይችልም ገብቷል እንትና ስለዚህ የራስ ነገር መሆኑን ቼክ የራስን በረከሳት ላይ አሁን እናንተ ሁሉም ሌላውም ሰው ፌስቡክ ላይ እንዲከፈል የፈለገ ሰው ፌስቡክ ላይ ገብቶ ሞኔታይዜሽን ቦታውን ክሊክ ያደርግና 3-4 ምርጫዎች ይመጡለታል እዛ ላይ አም ኢንተረስትድ የምትለው መንካት አለበት ማለት የላይቭ ስትሪም ላይም የቪዲዮ ኮንቴንትም ላይ የፖስትም ላይ ምን ይመጣለት አም ኢንተረስትድ ማለት እኔ ይሄን ነገር እንዲከፈለኝ ፈልጋለሁና ቻናሌን ወይም አካውንቲንግ ገምግሙት የፌስቡክ ፔጅን ብለ ወይም ፕሮፋይሌን ብለ ማመልከት አለበት ስታመለክት ፌስቡኮች ፕሮፋይልን ይገመግሙትና ይሄ ነገር ጥሩ ኢንጌጅመንት አለ የራሱን ስራ የሚሰራው ወይም ደግሞ በዩቲዩበርነትም የምትጠቀምበት አጋጣሚ አለ ሊንክን ካስቀመጥ ከዩቲዩብ ቻናልን ገብቶ ይመለከቱ ነው ቨሪፋይ የሆነ አካውንት አለው እዛም ላይ ጥሩ እንቅስቃሴ ያለው እዚህም ላይ ብናደርግለት የተሻለ ነገር ማምጣት ስለሚችል ብሎ ካመኑበት ወራው ኢሜል ይገባልሃል ተቀላቅለሃል የፓርትነር እንትናችን ብሎ ማለት ነው የቲክቶክ ፓርትነር የተቀላቀልኩበትን ፎቶ ማሳየት ካስፈለገ ያው ለክላለ ታሳያቸዋለ እና ውሸት አይደለም ሁሉም ፕላትፎርም እኔ አሁን ፌስቡክ ላይ ከሆነ ቀልድ አይደለም ፖስትበት ፌስቡክ ላይ ወይንም የሆነ ትርኪ ሚኪ አይደለም ስለ ራሴ ፐርሰናል ስለ ስራዬ ቪዲዮዎች የማይታቸው ከሆነ የሆነ ሀገር ሲሄድ ከሀገር ውስጥ ሲወጣ ስለሱና ምን ፖስት የራሴ የሆኑ ስራዎች ናቸው ፌስቡክ ላይ ያሉትና
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና ተከበራችሁ የሙብላል ዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ከኔ ሁሉ ሰላም አልሐምዱሊላህ። ኢንሻአላህ ሁላችሁም በያላችሁበት ሰላምና ጤና እንድትሆኑልኝ መልካም ምኞቴ ነው። ያው ዛሬም እንግዲህ እንደተለመደው በአዲስ ነገር ብቅ ብያለሁ ማለት ነው። ያው ሁላችሁም የምታውቁት ነገር ነው በመሰረቱ። ነገር ግን ሁላችንም እንወቅ እንጂ ግን እየሰራንበት ወይም እየተገበርንበት አይደለም፣ ወይም ደግሞ ያን ያክል ጥቅም ያለውና ያን ያክል ትልቅ ነገር አይመስለንም እና ያን ያክል ቦታ አልሰጠነውም ማለት ነው። እንግዲህ ሁላችንም የምናውቀው ዩቲዩብ እንደሚከፍል ነው። ዩቲዩብ እንደሚከፍል ማንኛውም ሰው ያውቃል። ዩቲዩብ የሚከፍለው ማንኛውም ሰው በሰራው ልክ ነው። ብዙ ከሰራችሁ ብዙ ታገኛላችሁ፣ ትንሽ ተሰራችሁ ትንሽ ታገኛላችሁ። ግን ማንኛውም ሰው ዩቲዩብ ከሰራ ከለፋ ከደከመ የልፋትና የድካም ዋጋው እንደሚከፈል ነው የምናውቀውና ከኔ ጀምሮ ቲክቶክ ከማንኛውም በላይ ያበደ ትልቅ ክፍያ እንዳለው ያን ያክል ግንዛቤው ወይም እውቀቱ የለንም ማለት ነው። እና አብዛኞቻችን በቃ 80% ማለት ይቻላል ቲክቶክን የምንጠቀመው የሌሎቹን ቪዲዮ ለማየት በቃ ለማየት ብቻ ነው የምንጠቀመው ስልካችን ላይ ያለው። እንዳውም ጊዜያችንን በማባከን ስራችንን በመተው በቃ ማድረግ ያለብንን ነገር በመተው ብዙ ጊዜያችንን የቲክቶክ ላይ በማፍጠጥ እናሳልፋለን እና የሌሎችን እየተመለከትን ለሌሎች ኮሜንት አስተያየት እየሰጠን ነው ቲክቶክን የምንጠቀመው እንጂ እኛ ራሳችን አንሰራበትም ማለት ነው። እና እንግዲህ ቲክቶክ እኔ የማውቀው ዩቲናስ የሆነ ሰዓት ላይ ኢንተርቪው ተደርጋ ቲክቶክ በከፈላት ብር ለእናቴ ወርቅ ገዛሁላት፣ ቀጣይ ደግሞ ቲክቶክ ሲከፍለ ለእናቴ አረቢያ መጅልስ እገዛለሁ ስትል ነበር ኢንተርቪው ላይ። እና እንዴ ቲክቶክ ይሄን ያክል ወርቅ መግዣና እንዲህ አረቢያ መጅልስ መግዣ ዋጋ ይከፍላል እንዴ እያልኩኝ በጣም ገርሞኝ ነበረ። ግን ያንንም እያወኩኝ እኔ ራሴ አልተጠቀምኩበትም። አሁንም ዝም ብዬ ጊዜን የማሳልፈውና ስልኬና ቲክቶክን የምጠቀምበት ሌሎች ሰዎችን በመከታተል ነበረ ጊዜን የማባክነው ማለት ነው። እና ያው ብዙ ሰዎች እንደሚከፈል ቲክቶክ ይከፍላል ነው። አንዳንዶች ደግሞ ምቀኞች ማንም ሰው ሰርቶ እንዲለወጥ ሰርቶ እንዳያድግ የማይፈልጉ ብዙዎች አሉ በመሰረቱ። እና ብዙዎች ደግሞ በቃ አይከፍልም፣ ኢትዮጵያ ውስጥ ቲክቶክ አይከፍልም፣ ከኢትዮጵያ ውጭ ላለ ሰው ነው የሚከፍለው ይሉ ነበረ። እና ኢትዮጵያ ውስጥ ካልከፈልን ምናምን እያልን ሁላችንም ጊዜያችንን በከንቱ ስናሳልፍ ነበር። ነገር ግን ትናንትና ወንድም ጁናይድ በተደረገለት ቃለ መጠይቅ ላይ በጣም በቃ እንጃ እኔ ራሱ እንዲህ ይህን ያክል አልኩኝ። ግን አንዳንድ ሰዎች እንደዚህ ግልጹንና እውነቱን ቢናገሩ ችግር የለውም። ምክንያቱም የዩቲዩብ ወይም የቲክቶክ ብር የሚከፍለው ማንኛውም ግለሰብ ወይም ማንኛውም ሰው አይደለም፣ ወይም ከኛ ቤተሰብ ወይም ደግሞ እኛ ከምናውቀው ሰው አይደለም። የራሱ የዩቲዩብ ካምፓኒ ወይም ደግሞ የቲክቶክ ካምፓኒ ነው የሚከፍለውና ያወቅነውን አሳውቀን ለሌሎች ረድተን አግዘን ብንለወጥበት ብንቀየርበት አላህ የሚወደዋል። ይሄ ችግር የለውም። ማንም ሰው መቼም አረብ ሀገር ወጥተን ከቤተሰቦቻችን ከእናት ከአባት ተለይተን ሀገር አቋርጠን ሄደን ከባድ ነው ቀላል ነው ሳንል ቤተሰብ እየናፈቀን እያመመን እየደከመን ሁሉ ነገሩን ችለን የምንሰራው ያልፍልናል ብለን 5-10 ሳንቲም ለማግኘት ነውና ይሄን እንደዚህ አይነት ነገር ብንጠቀምበት በዚህ ሰዓት መቼም አልነግራችሁም። በዩቲዩብ በቲክቶክ ስንቱ እየተለወጠ እየተቀየረ በአጭር ጊዜ ትልቅ ደረጃ እየደረሰ እንደኛ በአረብ ሀገር እድሜውን ሳይጨርስ በሀገሩ ላይ በትንሽ ነገር ተረስቶ ትልቅ ደረጃ ያደረሰው እንደውም እኛ አረብ ሀገር ብዙ አመት ከለፋ ነውና ብዙ አመት በስደት ላይ እድሜያችንን ካሳለፍ ነው እያለፈላቸውና ትልቅ ደረጃ እየደረሱ የቀደሙን ዩቲዩብና በሶሻል ሚዲያ ላይ የሚሰሩት ወንድሞቻችን ናቸውና እኛም መንቃት አለብን። በዛ አጋጣሚ መንቃት አለብን። መዳም ቤት ተቀምጠን ስልክ እንደልባችን አለን፣ ዋይፋይ እንደልባችን አለን። ምናልባት ከስንት አንዳንድ ወንድሞች ናቸው ዋይፋይ የማይኖራቸው። ያው አንዳንድ እንግዲህ ስራ ሊበዛብን ይችላል። እንደገና ደግሞ እንደ ሀገራችን ነፃነት የለም። ሀገራችን እንደፈለግን ተንቀሳቅሰን ጊዜ ሰተን ያው እንግዲህ ይሄ እንደዚህ አይነት ነገር ስትሰሩ የራሱ የሆነ ጊዜ ያስፈልገዋል። በቋሚነት አብዛኛዎቹ ዩቲዩበር እና ቲክቶከሮች አሁን ስራዬ ብለው ከቲክቶክ እና ከዩቲዩብ ተጨማሪ ምንም ስራ ሳይኖራቸው ሙሉ ጊዜያቸውን ለሱ ሰጥተው ነው እየሰሩ ያሉት። ግን ከሚሰሩት በላይ ነው እየተከፈላቸው
ያለው ማለት ነውና እኛም ብንሰራበት ከአረብ ቤት እንወጣ ነበረ፣ ግን አንሰራበትም። እናያለን እንሰማለን እንጂ አንተገብረው ማለት ነውና ወንድም ጁነይድ እንደሌሎቹ ሳይደብቅ ካሁንም ቀደም በነገራችን ላይ እሱ በጣም ጎበዝ ነው ያደንቀዋለሁ። እያንዳንዱ ቦታ ላይ ኢንተርቪው ሲደረግ ዩቲዩብ ስንት እንደሚከፍለው ቲክቶክ ስንት እንደሚከፍለው ግልጹንና እውነቱን ነው የሚናገረው። አሁን አንዳንድ ቲክቶከሮች እና ዩቲዩበሮች ሲጠየቁ እውነቱን አይናገሩም። በቃ በዛ ብሎ በዚህ ብሎ ምናምን ብሎ አለባብሰው ያልፋሉ። ልክ በቃ ይሄን ያክል ይከፈላችኋል ስጡኝ ወይም ደግሞ ዳግም እንዳሰሩ ይባሉ ይመስል ማለት ነው። አንዳንድ ግልጽ እህቶች እና ወንድሞች ደግሞ ይናገራሉ። ምክንያቱም ሌላ ሰው ቢጠቀምበት የሚከፍላቸው የዩቲዩብ እና የቲክቶክ ካምፓኒ ነው በማለት እውነቱን ይናገራሉ። ከነዚያ መካከል አንዱ ወንድም ጁነይድ ነውና ትናንትና በተደረገለት ቃለ መጠይቅ ላይ እሱ ራሱ በቃ በጣም ያስደነግጠኝ ክፍያ የቲክቶክ ክፍያ ነው ሲል ተናግሯል። የቲክቶክ ክፍያ በአንድ ቪዲዮ ብቻ ያው እሱ እንግዲህ እንደምታውቁት ብዙ ጊዜ እስላማዊ ነገሮች ላይ ነው የሚሰራው እና አንድ ጊዜ በሰራው ቪዲዮ በአንድ ቪዲዮ ብቻ የሚሰራው ቪዲዮ እስላማዊ ጉዳይ ላይ ብቻ ነውና በዛ ብቻ $800 እንግዲህ አስባችሁታል። $800 ወደ ኢትዮጵያ ሲባዛ ስንት እንደሚሆን እሰቡት ማለት ነው። $800 በአንድ ቪዲዮ ብቻ በአንድ እይታ። ምክንያቱም አንድ የሰራችሁት ቪዲዮ ቫይራል ከወጣና ከተወደደላችሁ ቀላል አይደለም። በነገራችን ላይ የቲክቶክ ብር በጣም አስደንጋጭ ነው። በቃ ካሰባችሁትና ከጠበቃችሁት በላይ ነው የሚከፍላችሁና የሚሰጣችሁ፣ እንደ ዩቲዩብ አይደለም። እና በአንድ ጊዜ በአንድ ቪዲዮ ብቻ $800 ሳይ ማመን ሁሉ አልቻልኩም ነበረ። እና ከሰሩበት ሌላ ቆርጣውን እኔ ፌስቡክ ወላሂ እስከዛሬ ድረስ ፌስቡክ እንደሚከፍል በፍጹም አላውቅም፣ በፍጹም። እሱ ግን እንደተናገረው ፌስቡክ ራሱ ያው ገንዘብ ለመከፈል የራሱ የሆነ ህግና ደንብ አለው። ለምሳሌ ዩቲዩብ ከፍተን ሞኔታይዝ አድሰንስ ምናምን ህግና ደንቡን ጠብቀን እንደምንሰራ ሁሉ ፌስቡክም የራሱን ህግና ደንብ አሟልተን ተሰራንበት ፌስቡክ ራሱ ገንዘብ እንደሚከፍል እና በፌስቡክ ራሱ ገንዘብ እንደሚከፈለው ነው ወንድም ጁነይድ የተናገረውና ሶሻል ሚዲያን እንጠቀምበት፣ እንስራበት። አሁንም እንንቃ። ሁልጊዜ አረብ ሀገር አረብ ሽንት ቤት እያጠብን እያጸዳን ናፍቆታችንንም ህመማችንንም ድካማችንንም ብዙ ነገር ችለን ነው አይደል እዚህ የምንሰራው። በቃ እንዳሉን ሆነን ወተን ወርደን እየገለመጡን እየሰደቡን አንቋሸው የሰው በታች አድርገው ዝቅ አርገው እያዩን ይሄን ሁሉ ችለን የምንሰራው ገንዘብ ፈልገን ነው አይደለ? አገር አቋርጠን። ይሄ ግን አገራችን ሆነን በቃ ይሄን ስራ ለመስራት እኮ ብዙ ነገር አያስፈልገውም። እንዳቅማችን ስልክ እና ዋይፋይ ካለን እኛ ጥንካሬው አላማው አይዲያው ካለን ምንም ይሁን ምንም በሀገራችን ላይ መስራት እንችላለን ማለት ነው። እና ሁላችንም እንንቃ ነው ማለት በዚህ አጋጣሚ ፈልገው እና ይሄን ያክል ገንዘብ ቲክቶክ እየተከፈለ እኛ ግን ዝም ብለን አብዛኛው ሰዓታችንን ቲክቶክ ላይ እያየን ዝም ብለን የሆነ ያልሆነ ቪዲዮ ጠቃሚውን ጎጂውንም ካለ መንገድ የሚያወጣንንም እያየን ጊዜያችንን እናሳልፈዋለን ማለት ነው። ነገር ግን እኛ ራሳችን ብንሰራበት ምናልባት ከስራ ጋር ባይመችን ብዙ ነገር መስራት ባንችል በቻል ነው በቃ ብንሰራው ብናንቀሳቀሰው እዚህ ቦታ እንኳን ሆነን ብዙ ነገሮችን ሰርተን ባንለቅበት እና ተከፋይ ባንሆን ጀምረን ሀገራችን ብንገባ በነፃነት በሰላም እርፍ ብለን ብዙ ሳንወጣ ሳንወርድ በቤታችን ተቀምጠን አንዳንድም እየተንቀሳቀስን እንሰራበታለን። ህይወታችንን ይለውጥልናል። እንደምታውቁት በሰዓት ብዙ ዩቲዩበሮች ትከታተሉ ከሆነ ከራሳቸው ህይወት አልፈው የቤተሰቦቻቸውን የእህት ወንድሞቻቸውን ህይወት እየለወጡ በትልቅ ደረጃ እያደረሱ ነው ያሉት እና ስደት ብዙዎቻችን በቃን ስደት አስጠላን ብለን ተመልሰን ነገር ግን ነገሮች አልሆንና ልሳካ ሲሉ ዳግም ወደዛው በቃን እናስጠላን ብለን ወደ ተመለስንበት ስደት ነው ዳግም እየመጣን ያለን። ነገር ግን በእንደዚህ አይነት ስራ የተሰማሩ ወንድሞቻችን ዳግም ስደትን ሳይመኙ በትንሽ ነገር ጀምረው ትልቅ ደረጃና ትልቅ ነገር እየደረሱ አሉ ማለት ነውና እኛንም እንግዲህ አላህ ጥንካሬውን ጉልበቱን ይስጠን፣ አላህ ይርዳን። በስልካችንም ሆነ በጊዜያችን እንጠቀምበት ማለት ነው ፈልገን ኢንሻአላህ። ላይክ፣ ሼር፣ ሰብስክራይብ በማድረግ እኔንም ማበረታቱኝ። አብሽሩ።